ወይኔ እንዲህ ባረግ ኖሮ አትበል። ምን ልበል? ቀደረ አላህ ወማ ሻእ ፈዐል። አላህ ወሰነ፣ የሚፈልገውን አድርጓል። እቺ ልጅ አንተ ጋር መምጣት ካለበት፣ ይሄ ልጅ አንቺ ጋር መምጣት አላህ ወስኖታል። ስለዚህ አኺራዬ እንዴት ልነግድበት ነው? አኺራዬ እንዴት ልስራበት ነው? ይሄ ነው ከኛ የሚጠበቀው። ጥሩ በትዳር የታጠረ ወንድማችንን ባገኘን ቁጥር፣ ጥሩ በትዳር የታጠረ እህትን ባገኘ ቁጥር ጥሩ ትውልድ ነው የሚፈጠር። ጥሩ ትውልዱ ደግሞ የሚያምረው ከምንም በላይ በአላህ Subhanahu Wa Ta'ala በፈቀደው ሐላል መንገድ ሲገኝ ብቻና ብቻ። ስለዚህ የሴቶቻችን ክፍተት፣ የወንድሞቻችን ክፍተት፣ የእናት አባቶቻችን ይሄ ይደረጋል ብላችሁ ተራራ ያረጋችሁትን ቤተሰቦቻችን ክፍተት፣ የባለ ሀብቶች ክፍተት፣ የዑለሞቻችን የዱዓቶቻችን ክፍተት፣ ይሄን በጋራ ከፈታን እንጃ በአጭር ጊዜ ዘመቻው እንደዚሁ ከቀጠለ ወላሂ ብዙ ነገሮችን እንሰማለን። ጉዳዩ ባያስጨንቀን እኛም እንግዲህ ተዘወጁ እያለን ተዘውጀንም ቤታችን ትተን የመጣ ነው። ለምን? የሙስሊሙ ጉዳይ ያላሳሰበው ከኛ አይደለም ብለዋል ረሱል አለይሂ ሰላቱ ወሰለም። በምንም ጉዳይ ያሳስበናል። እህቴ የጎን ጓደኛ ቢኖራት፣ ወንድሜ የጎን ጓደኛ ቢኖረው፣ እህቴ ልጇን አቅፋ ባያት፣ ወንድሜ ልጁን አቅፎ ብናይ ደስ ይለናል። ከዚህ የበለጠ ትልቅ ነገር የለም። አሁን በተነፈሰና ባልተነፈሰ እንዳይመስላችሁ ሰው ሁሉ ግራ ገብቶታል። እንዴት ላግባ ግራ ገብቶታል። ስለዚህ ምን እናድርግ? ማቅለል፣ በጋራ ሁላችንም ማቅለል። የደከምንበት የሰበሰብነው ገንዘብ ለቤት ክራያችን፣ ኢንጆይ የምናደርግበት ለቤታችን፣ ሌላን ሰው ማንጠይቅበት አስቤዛ ለቤታችን አድርገን ነው መሄድ ያለብን። ስለዚህ የግድ ሁላችሁም እዚህ ጋር እንደተቀመጥኩት ዳይ መሆን አይጠበቅባችሁ። አጋቡ፣ ዳይ ሆናችሁ አሳያት። እህቴን ዳይ ሆንክ፣ ልጄን አግባት በል ዳይ ሆንክ። በቃ ዳይ ማለት እኮ በቃ ዝም ብሎ ሲጀምር ኢነ አልሐምዱሊላህ ብሎ የሚጀምር አይደለም። ዳይ ነው። በእያንዳንዱ አላህ በሰጠን ነገር ዳይ ነው። ስለዚህ ወንድሞቼ እህቶቼ ዘውጁና ያላችሁት ድንገት አላህ ዛሬ ታሪካዊ ቀን ሊያደርግልን ነው። ሳይ ወላሂ እኔ አንዳንዱ ባክ ዝም ብላቸው ብሎ ይነግረኛል። እኔ ግን ወላሂ ረበሸኝ። በሚዲያ መጡ አልመጡ ሌላ ጉዳይ ነው። ግን እህቶቼ ናቸው። እነዚህ ተነፈሱ፣ ያልተነፈሱት ሚሊዮኖች እንዳሉ ግን ማወቅ አለብን። አንድ ሰው እንደ ተፈጥሮ ስናይ ከበላ ከጠጣ ምን ይፈልጋል? ሰው ነው። ተፈጥሯዊ ነገር አላህ አድርጎበታል። ምንም ማንደባበቃቸው ነገሮች በሌለን ኢማን ምንም ስሜት እንደሌለን መቼም ሰው ስሜት የለኝም የሚል ሰው ካለ መመርመር ነው ያለበት። በሽታ ያለበት መታከም ነው ያለበት። ይሄ የጤንነት መገለጫም ነው። አንድ ሴት ወንድም መፈለጓ፣ አንድ ወንድ ሴት መፈለጉ የጤንነት መገለጫ። ያ የጤንነት መገለጫ በምን መልኩ ወደ ሐላል መምጣት አለበት እንጂ የሚለው ጥያቄ ስሜት የለኝም በሚል አካሄድ ከሆነ እያወራን ያለነው እሱም አይደለም። አላህ ነው በሁላችንም ይሄን ነገር ያደረገው። ያ ነገር ሲመጣ ደግሞ የዘር መገኛን ያደረገው። ያ የዘር መገኛ ደግሞ ረበና ሐብለና ሚን አዝዋጅና ወዙርየትና ቁረተ አዩን የአይን ማረፊያዎችንም ለማግኘት ነው። እነዛም ልጆች ናቸው። እነዛም በዘውጁና ነው የሚገኘው። ስለዚህ የዚዋጅ ጉዳይ ካለን ደቂቃ አንፃር ብዙ የምንሄድበት አይደለም። ያንዳንድ ወንድሞቼን ሐሳብ ለመቀበል ግን ሙቤ ባስገደደ መሰረት አንዳንድ ሐሳብ እቀበላለሁ። ከዛ ውጪ ግን የዛሬው ብዙ ለሐሳብ የሚያመችም አይደለም። ተግባር ነው የሚፈልገው። ስለዚህ እኔ ምን ልስራ? ሁላችንም ስራ እንያዝ። ኢንሻአላህ አዲስ ታሪክ አዲስ ስራ መጀመር አለብን። ይሄ ሲባል በቃ ነገ የሆነች እህትና አይቶ ቶሎ
ማክሰኞ እንዲያገባ አይደለም። ትንሽ ደግሞ ከአንዳንድ ሰው ምንድነው ትዳር ውስጥ ስገባ ማወቅ ያለብኝ መረዳት ያለብኝ መገንዘብ ያለብኝ የሚል በተቻለ መጠን ደግሞ ያላገቡ ወንድሞቼና እህቶቼ አጠገብ በጣም የምትሳሳቱ ወንድሞችና እህቶች አላችሁ። እንትናና እንትና እኮ ተጣሉ፣ እንትናና እንትና እኮ ፍርድ ቤት ቀረቡ፣ እንትናና እንትና እኮ እንዲያሉ አይባል። አንደኛ አይብ ነው፣ የዛን ቤት አይብ ማውጣት የለብንም። ሁለተኛ እንዲፈራ ማድረግ የለብንም። በቃ ተጋጩ፣ ከሚስቱ ጋር ተጋጨ፣ ግፋ ቢልሽ ተፋታ። ከዚያስ ከአላህ እኮ አይደለም የተፋታቸው እህቴ፣ ከአላህ አይደለም የተፋታ ወንድሜ። ሊከሰት ይችላል። ለምን እሷ መግደል አልነበረባትም፣ እሱም እሷ መግደል አልነበረበትም። ዝም ብለን የሆነ ጭራቅ አድርገን የምናቀርባቸው ነገሮች ለእህቶቻችን ለወንድሞቻችን ተስፋቸውን ሙጥጥ የሚያደርግ መሆን የለበትም። አረ የዘንድሮ ወንዶች እንዳትሉ፣ በጣም ምርጥ ወንዶች አሉ። አረ የዘንድሮ ሴቶች አትበሉ፣ በጣም ጥሩ ሴቶች አሉ። ሁሉም ሰው ጠፋ የሚል ራሱ ነው የጠፋው። ሁሉም ሰው ጥሩ አይሆንም፣ ሁሉም ሰው መጥፎ አይሆንም። አላህ የመረጣቸው ባሪያዎች አሉ፣ መጥፎዎችም ይኖራሉ። የሆነ አካል ግን ትዳር ይዘን አረ ይቅርብኝ እኔ መቻንቻ ያገባችው እሷ ናት፣ የተሳሳተች እሷ ናት፣ የተሳሳተው እሱ ነው፣ እኛ እናውቀው። ስለዚህ ሁላችንም ለሆነ አካል ከምንተው ተግባራዊ ዳዕዋችንን በተቻለ መጠን መጀመር አለብን ነው የምለው። ኢንሻአላህ እንግዲህ ውስጥ ያሉ ወንድሞችንም ከማክበር አንፃር ያለችን 18 ደቂቃ እሷን እንሰጥና ኢንሻአላህ እንዘጋታለን የዛሬው እርሳችን። ከዛው ትዳሩ ስንገባ ምን መምሰል አለብን ምናምን የሚል በሌላ ጊዜ እንግዲህ ዘውጁና ቁጥር 2 ደግሞ እንቀጥለዋለን። አሁን ግን ዋናው ሸርጣችን እይታችን መስተካከል ያለበት ለዘውጁና መምጣት ያለበት ትልልቅ መገለጫዎችን ያንን ነው ማስተካከልና መምጣት ያለበት። ለአንዳንድ ወንድሞች ላላችሁ ኢንሻአላህ አጠር ከ2 ደቂቃ ያልበለጠ አስተያየት ተሰጡንና ወሳኝ ጥያቄም ካለ በእኛ የሚመለስ ከሆነ ኢንሻአላህ መልሳለን። ከኛ በላይ ደግሞ ከሆነ ባቀሩን ኡስታዞቻችን ኢንሻአላህ እንጠይቃለን። በተረፈ እንግዲህ ላገባው የወደድኩት አለ የምትዩ ካለ ጠይቂው፣ ችግር የለም። ረሱልን መጠው ጠይቀው ነበር ሴቶቹ። ጠይቂ። አባትም ያሰብኩት ልጅ አለ ለልጅ የምትሉት ካለ ሄዳችሁ ጠይቁት። አባቶችም መጠው ልጄን አግባ ብለው ለረሱል ይጠይቁ ነበር። ስለዚህ የሚታፈርበትና የማይታፈርበት ቦታ በደንብ አድርገን መለየት አለብን ነው የምለው። ኢንሻአላህ ለወንድሞቼ እድሉን እንሰጣለን። ገስቱ አይ ቲንክ ብዙ ሰው ስለተጨናነቀበት ቀድማችሁ የላካችሁ ምናምን አንድ ጊዜ ሁላችሁም ገስታችሁን አንሱልን። ለማስገባት እምቢ ብሏል። እየሞከርኩ ነበረ ጭራሽ አይከፍትምና አንድ ጊዜ ሁላችሁም ገስት ላይ ያላችሁ ከወረዳችሁልን ኦልሞስት 100 ሰው ነው ገስት ላይ የተቀመጠውና 100 ከሞላ ደግሞ 90 መቼም ላጤ ነው እንዳለ ይገባው። መርሐባ አንዴ ወረድ በሉና ገስት ላይ ያላችሁ እንደ አዲስ ትልቃላችሁ። ላኩ ስንላችሁ ካልሆነ በዱዓ እንዘጋዋለን። አልከፍትም ማለት ጭራሽ ኮኔክሽኑም ደግሞ የተዳከመ ስለሆነ መርሐባ በሉና አንድ ጊዜ አጨናንቀውታል። 100 ሰው ነበርና ሊሚትን እንትን ሲል እስቲ አንድ ጊዜ ገስት ላይ ያላችሁ ቀንሱ።
እሺ እየወረዳችሁ አይደለም እየጨመረ ነው እንደውም እየሄደ ያለው አንዱ ሲወጣ አንዱ እየላከ ነው ያለው እና ዘውጁና ባሉ ሰዎች እያሳበቡ ነው እንጂ የብዙ ሰው ብሶት ነው። አሁን 94 ሰው ሆኗል ገስት ላይ ያለው 94ቱም እያስገባችሁ አይደለም አይከፍተውም ኔትወርኩ። ስለዚህ ቅድምና አብዱራሂም አህመድ እና ኡስታዝ አሩስ እና ፉአድ ሙሂዲን እና በጣም ይተጨናነቀ ወይ ዘውጁና ተጨናነቀ ዛሬ ወላሂ ዛሬ እንደው አንድ ሺውን ለአንድ ሺውን እንደማመሳለ ብድራችሁ ደስ ይለኝ ነበር። አላህ ቀዋውን ይስጠን ያ ረብ ቀዋውን ይስጠን። ጌቴ አላህ ይድረስላችሁ፣ አላህ ይድረስላችሁ፣ ወላሂ አላህ ይድረስላችሁ፣ አላህ ይዘውጃችሁ። ወኪል አላህ ያውጣላችሁ ያ ረብ፣ ወኪል አላህ ያውጣላችሁ። ያላሰባችሁት ነገር ልባችሁም ላይ ኪሳችሁም ላይ አላህ ያስገባላችሁ ያ ረብ። ከሴት ፈተና አላህ ይጠብቃችሁ፣ ከወንድ ፈተና አላህ ይጠብቃችሁ። አላህ የተቆጣበት ነገር ከመስራትም አላህ ይጠብቃችሁ። ሐላልና ሐላልን ብቻ ልባችሁም ላይም አላህ ያርግላችሁ። ሐላልን ከማሰብ ዞር አላህ ያርጋችሁ፣ አያቀርባችሁ። እንግዲህ ሁሉ እህቴ እንደዚህ ተጨንቀን ቁጭ ያልነው እንዲህ ተጨንቀን ወንድማችን ቁጭ ያልነው ነገው የኛ ማናው እንደዚህ ተጨንቀን የኛ አደራ ነው። ሰላም አለይኩም ይሰማል? ኢትዮ ዳዋ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዜ መርሐባ። 2 ደቂቃ ኡስታዝ ሰጥቶሃል። ጥያቄህን አጠር አድርግና ሐሳብህን በ2 ደቂቃ በ2 ደቂቃ ሐሳቤን ሳታጠረው ኡስታዜ በመጀመሪያ ስላስገባችሁኝ በጣም አመሰግናለሁ። ሲቀጥል ደግሞ አንድ መወዳት ልጅ አለችኝ። እሷ ትንሽ ትርቃለች፣ ወደ ሻሸመኔ ነች። አለ አይደለ ትንሽ የቤተሰቦችም ችግር አለብኝ። ልቤ ይፈልጋል ኒካ እንዳስር፣ ግን አቅም ነገር አለ አይደለ አጠረኝ ኡስታዝ። እሱም ብቻ ዱዓ እንድታረጉልኝ ብቻ ነው ፈልገው ኡስታዝ። ይሄ ብቻ ነው። አንድ ላይ እንመልሳለን። መርሐባሽ አይሽ መርሐባ መርሐባ አቡዲ ሙቤ ዱዓ አስደርግልኝ ታውቃለህ ስለኔ እንግዲህ አቡዲ ይሰማል? ሰላም አለይኩም ኡስታዝ። ይሰማሃል? እሺ ይሰማኛል። ወአለይኩም ሰላም። እንዴት ናችሁ? መርሐባ ዋሲል አይ ዱዓ እንድታረጉልኝ ነው ኡስታዝ። አላህ ይዘውጅ ኢንሻአላህ አላህ ይዘውጅ። ዱዓ የምትሉ ኢንሻአላህ ኡስታዝ ጠቅልሎ ባትሉም ዱዓ ማድረጉ ስለማይቀር ኢንሻአላህ ጊዜ ለመቆጠብ ወደ 100 ምናምን ሰው ነው ያለው። አትላኩ እናንተ ዱዓ የምትሉ ስፔሲፊክ ግን ቢነሳ እዚህ ጋር የምትሉት ሐሳብ ካለ ብቻ በተለይ በእኛ እይታ ያልተነሱ እዚያውን ኡስታዝ ከዳሰሳቸው እንዳናገባ ከሚያደርጉን ችግሮች መካከል ሴቱም ጋር ወንዱ ጋር ወላጆች ጋር ባለሀብቱ ጋር ተቋማት ጋር ያለ ችግር ጋር ተያይዞ እናክልበታለን የምትሉ አጠር አድርጋችሁ ማለት ነው። ኮልድ አይ ቲንክ ኮልድ ነው የሚለው ኮልድ ሶል። እሺ ይሰማሻል? ሰላም አለይኩም። አዎ ይሰማኛል። ሰላም አለይኩም ኡስታዝ ሙቢ እንዴት ነህ? አልሐምዱሊላህ። እኔ ኡስታዝ መናገር የምፈልገው ዳዕዋው ይቀጥል ነው። አላህ ያክብርልን። አክብራችሁን የሶሻል ሚዲያውን ቻሌንጅ ሰምታችሁ መጣችሁ
ወደ ዳዕዋ ስለተቀየረ ጉዳዩ እንደፈን ነበር የተጀመረው፣ ግን ወደ ዳዕዋ ስለቀየራችሁልን የሶሻል ሚዲያው እንትን የሚናቅ አይደለም። ወጣቱ እንዳለ እዚህ ነው ያለው። ሶ ዳዕዋው ይቀጥል ነው ጀዛኪላ ኸይር። አየነው መልኩ እናንተ ስለምታዩልን ነገሮቹ ያንላ። እሺ ኢንሻአላህ ሰላም አለይኩም። አንድ ላይ እንመልሳለን። ሰብሰብ እናደርጋለን። እያስኩኝ ነው። መርሐባ አንተሽ እንደሌላ መርሐባ ጀዛኪላ ኸይር። ወደ ተከታዩ እናልፋለን። ኡስታዝ ቆንጆ ሀሳብ ነው ያነሳችሁ። ምናልባት ዘውጁና የሚለው በቀልድ ቢሆንም ኡስታዝም ቅድም ዳስሶታል፣ ሌሎቻችሁም ሰምታችኋል። ነገር ግን ሲሪየስ መሆን አለበት ነው መባባሉ። ሪል ከሆነ ከልብ ከሆነ ችግር የለውም። ዘውጁና መባሉ አጀንዳ መሆኑ ትክክል ነው። ይሄን ሲል ግን ኡስታዝ ሁሉም ለፈንም ብሎ ተባብታም ያረጋችሁን አይደለም ሐሳብ አንስቷል። ወአለይኩም ሰላም ወራህመቱላህ። መርሐባ ሰላም ነው ኡስታዝ። አልሐምዱሊላህ በጣም ደስ ብሎኛል እርሶን በማግኘቴ። በፊት የእርሶን ድምጽ ብቻ ነበር የምሰማው። አሁን እንደዚህ አጠገብ ለአጠገብ ሆነን በማውራቴ በጣም ትልቅ ደስታ ተሰምቶኛል። ይሰማል። ቀጥል። አላህ ትልቅ እድሜ ይስጦት። ያው ኢንሻአላህ እኔም አላገባውም ገና ሚስት ማላገኘው እፈልጋለሁ ኢንሻአላህ። ደስ ይላል። ያው በጣም ደስ ብሎኛል። በጣም ውስጤ በጣም ተደስቷል እርሶን በማግኘቴ ማለት ነው። አላህ ትልቅ እድሜ ይስጦት። በጣም ውስጤ በጣም ተደስቷል እርሶን በማግኘቴ ማለት ነው። አላህ ትልቅ እድሜ ይስጦት። በርሶ በኩል ጥሩ ሚስት ሳልህ የሆነች ከተገኘች እፈልጋለሁ። በርሶ በኩል ሚስት ሳልህ የሆነች ከተገኘች እፈልጋለሁ። ሜዳውን ሁሉ ወደ እኔ ነው የምታመጡት። በቃ በየሰማሽ እንዳትለቂው እዛ አላህ ያያይዛችሁ ኢንሻአላህ። መርሐባ። ጊዜያችንን ለመቆጠብ በተቻለ አቅም ለየት ያለ ሐሳብ ያላችሁ ብቻ ገስት ትልኩልናላችሁ። እኛም ሁሉንም ካስገባን አይቻልም። 100 ምናምን ሰው ነው አሁንም ጭምር ያለ። አንዱ ሲወጣ አንዱ እየገባ ነው ያለው። ጀዛኩላህ ኸይር። ማሜ ኮልድንም እጅግ ከልብ እናመሰግናቸዋለን። ቲንክ አንድ ሰው አስገብተናል አሁን። ሄሎ ይሰማል? ዋሲል ቀጥል። ኡስታዝ ሽኩር መሐመድ ቀድራርሲ ይሰማል? አዎ ይሰማኛል። ሰላም አለይኩም። ሞቤ አይሰማም? አሁን ይሰማል። ሐሳብ መሀል ያለውን አውጣ። መሀል ያለውን አውጣ። ይኸው ቀጥላ። ኦኬ። በመጀመሪያ ኡስታዛችን በጣም የምንወደውና በጣም የምናከብረው ነው። አላህ እድሜያቸውን ያርዝምልን። ዛሬ ላይ በዚህ ቀጥታ ስርጭት በማግኘት በጣም ደስ ብሎኛል። በብዙ ትምህርታቸው ላይ ተቀይረናል። ህይወታችን ቀይሩናል። ብዙ ደረጃ ደርስናል። ሌላ ደግሞ በአሁኑ ሰዓት በጣም አስፈላጊ በሆነበት ነገር ላይ ወጥቷል ኡስታዛችን። ይህ ነገር በዚህ ሚዲያ ላይ በጣም
ሴቶችንም ወንዶችንም እየፈተነ ያለበት ነገር ነው። በጣም ዝሙት እንደ ህጋዊ ነገር ተቆጥሮ ሐላል ደግሞ እንደ ህገወጥ የሚቆጠርበት ዘመን ላይ ታላቅ ኡስታዛችን በዚህ ነገር ላይ በመምጣቱ በጣም ደስ ብሎናል። በጣም በውስጣችን ደስታ ነው የፈጠረን። ለምን በዚህ በሚዲያ ላይ ብዙ ነገር እየተካሄደ ነው ያለው። ብዙዎቻችን እናውቃለን። ሙቤ አንተ ሚዲያ ተጠቃሚ ነህ ታውቃለህ። ኡስታዝ ግን አንዳንዴ በላይቭን እንጂ ብዙ አይከታተሉም እንጂ ብዙ ነገር እየተፈጠረ ነው ያለው። ሶ በዚህ ነገር በመምጣታቸው በጣም ደስ ብሎኛል። በጣም ደስታ ተሰምቶኛል። በዚህ ቀጥሉበት። ይህ ዋና ነገር ነው። ምክንያቱም ይህ ነገር መቀጠል ያለበት በትልቅ ሚዲያዎችም እንዲሁም ደግሞ በዳዋም በመስጂዶችም መቀጠል ያለበት ነገር ነው። በአሁኑ ሰዓት ሁሉም ቢገኝ ሁሉም ትዳር ቢገኝ ዘዋጅን የሚጠላ የለም። ሴት እህቶቻችን ወንዶችንም እንደዚህ እርስ በራሳቸው እየተወቃቀሱ 30-40 ዓመትን የሚደርሱ አሉ። ይህንን መድረስ ግን አስፈላጊ አይደለም። እስልምና ያስተምረን የእስልምና ህግ አለ። ሴትና ወንድ የሚጋቡበት ህግ አለ። ከዛ ያለፈ ሰው በዝሙትና በየተለያዩ ነገሮች ነው የሚቆየው። የሰው ልጅ ይበላል፣ ስሜት አለው። ወደ ሐራም ሳይሄድ መዘወጅ ግን አስፈላጊ ነው ብዬ ነው የማምነው። ሀብት ከሆነ ሀብት የሚጠፋ ነው፣ በጊዜው የሚመጣ ነው። ሴቶቻችንም ሀብት መምረጥ የለበትም፣ ወንዶችም እንደዚህ በጥቅም ላይ መመስረት የለበትም። ነገር ግን በጥሩ ሁኔታ በሐላል አላህ በፈቀደው መንገድ እንዲጋቡ እንድታደርጉ እላለሁ። በጣም ነው የሚወዳችሁ፣ በጣም ነው የማከብራችሁ። ኡስታዛችን በጣም ነው የሚወዳችሁ። እኔ ኦሮምኛ ተናጋሪ ነኝ፣ አማርኛ ትንሽ ይጠፋብኛል። ለእጥረቴ ደግሞ ይቅርታ ይጠይቃለሁ። ከድር በጣም ሽኩረን ኡስታዝ። ምናልባት እዚህ ላይ ላሉትም ጭምር እህታችን ጠበቃ አዲስ መሐመድ ፕሮግራሙን እየተከታተለች ናት። ቅድመ ጋብቻን አስመልክቶ ስልጠና እየሰጡ ነው ያሉት በአሁኑ ሰዓት። ስለዚህ የእውነት ዚዋጅን ፈልገው ስልጠናውን መውሰድ ለሚፈልጉ 100 ሰዎች በነፃ የቅድመ ስልጠና እንሰጣለን። እንመዘግባቸውና በዛውም ደግሞ አላህ ካሳካላቸው ደግሞ የኔትወርክ ስራ ቅድም እንዳልከው ማገናኘት መቶዎቹንም ሰዎች የመዳር ስራ እንሰራለን እያለች ነው። ቀጥታ መስመር ላይ ነሽ። ሰላም አለይኩም አዲሴ፣ ላይቭ ላይ ነሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነሽ? ሐዲስ አልሐምዱሊላህ። ቀጥ እናቴ ደህና ናችሁ? መቼም እናንተ ኸይር ስራ ላይ አትጠፉ። እኛ እንደው ፍርድ ቤት እየሄድን ሁሌ ከምን የፍች ጉዳይ ከምን ይዝ ለምን ትሬን ትዳራቸው የተረጋጋ እንዲሆን ትዳር የሌላቸውን ደግሞ ስልጠና ልንሰጣቸው በዛው ስልጠናውንም ሲወስዱ ኔትወርክ እንዲያደርጉ እድል ይፈጠርላቸዋልና እኔ አሁን ልክ ይሄን ያክል በጣም ማለት እኛ ፍርድ ቤቱ የሚሄደውን ሰው ለመቀነስ ነበር ሀሳቡን እንትን ያልነው። ለካ ይሄኛውን ፓርት ደግሞ በጣም አንገብጋቢ ነው። ስለዚህ ለ100 ሰው በነፃ ትሬኒንግ እንሰጣለን። ስልክ ቁጥር እናስቀምጥላቸዋለን፣ በእናንተ በኩል አስቀምጡላቸዋላችሁ። የእውነት ትዳር የሚፈልጉ ሰዎች በቃ ጋብቻ ምን እንደሆነ ገብቷቸው ወደ ትዳር እንዲገቡ በዛም ኔትወርክ እንዲያደርጉ እንፈጥርላቸዋለን ኢንሻአላህ። ጀዛከላህ ኸይር። ያው እንግዲህ እህታችንን አዲስ ሁላችሁም አዳምጣችኋል ይመስለኛል። ለ100 የሚያክሉ ወንድሞቻችን እህቶቻችን ቅድመ ትዳርን በሚመለከት ሊሰጡ የታሰቡ ስልጠናዎች ስላሉ በዛው ደግሞ ደስ የሚለው እናጋባለን ብሏል። ጸባይ ካለን ማለት ነው። ስልጠናው በደንብ የገባው ሰው ካለ ከገባት ሰው ጋር ደግሞ ወደ ማገናኘት ይሄዳሉ። እንግዲህ እህቴ አዲስ ድንገት እንደ ቀልድ የምናወራው አይደለም። ያው ሁሌ ታማ ነው የምትመጣው ፍርድ ቤት በሄደች ቁጥርና ያን ህመም ለመቀነስ ጥሩ ዘዴ ነው አሁን እሷና መሰል ወንድሞቼ እህቶቼ የከፈቱት ነገር። አሁን ሙቤ ስልኩን ያስቀምጥላቸዋል። ትክክለኛ ላገባ ፈልጋለሁ፣ ትዳርን ቀድሜ መርዳት ፈልጋለሁ የምትሉ ለ100 ሰዎች ምንም ሳናስከፍል ስልጠና እንሰጣቸዋለን ብለዋል። እንግዲህ ዛሬ ኢንሻአላህ ዘውጁና በሩ ተከፍቷል ማለት ነው። አዲስ ቁጥር የትኛውን ነው የምናስቀምጠው? 09 20 ቤት ቁጥር አለ 0920 29 88
298841 خير ይኸው አሁን ለቀናል ይኸው ኮሜንትም ላይ ማግኘት ይችላል አዲስ ለመጣሽ ከልብ እናመሰግናለን ወደ ሌሎቹ እንሄዳለን ኢንሻአላህ ሰላም ከድር ጀዛከላ ኸይረን በመሃል ያው አዲስ ለመጣች ነው ሐሳብህንም ጠቅለል እንዳረክ ረዳለው ሽኩር መሐመድ ከቤንሻንጉል ጉሙዝ ካሶሳ ሰላም አለይኩም ወራህመቱላሂ ወበረካቱ አለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝና እንደምናችሁ አልহামዱሊላህ ረብል ዓለሚን ኡስታዝ ወላሂ በዚህ አጋጣሚ ስላገኘዋችሁ በጣም ደስ ብሎኛል ይዛችሁት የመጣችሁት ጉዳይ በጣም ትልቅ ጉዳይ ነው እንደ ትሬንድ ተደርጎ ቢነሳም ሶሻል ሚዲያ ላይ ጉዳዩን በትኩረት ሰጣችሁ አስፈላጊ ነው ብላችሁ ወላሂ ይሄንን ከናንተ ከኡስታዞቻችን የምንጠብቀው ነገር ነው ማለት ብዙ ሰዎች ትኩረት ይሰጧችኋል ብዙ ሰው እንከተላችኋለንና ብዙ ትኩረት ያልተሰጠው ጉዳይ ነው ይሄ ጉዳይና ብዙ ወጣት ወላሂ العظيم አሁን ላይ ያለበት ሁኔታ በጣም ከባድ ሁኔታ ነው ይሄ ነገር ዳዕዋ መደረግ አለበት በመሳጅዶች ላይ በደንብ ትኩረት ተደርጎ መደረግ አለበት ኡስታዝ ቀደም ያነሳው ሐሳብ አለ 1000 ሰው እንደ መሐመድ ሰላም መዳር ብችል ይያለ والله ይሄንን ደግሞ ትሬንድ አድርገን ኢንሻአላህ በእናንተ ስም 1000 ሰው ምድሩበትን ሁሉም ሰው ቻሌንጅ አድርጎ والله ኢንሻአላህ ይሳካል ደግሞ ሁላችንም የበኩላችንን አስተዋጽኦ አድርገን ኢንሻአላህ ፍላጎታችሁ ንያችሁ እንዲሳካ የበኩላችንን አስተዋጽኦ እናደርጋለን ያላገባውን አላህ ይዘውጀው ሁሉንም አሁን ላይ ገንዘብ አልጣፋም ሁሉም ሰው ሀብታም ነው ድህነት ያዘው በጣም ውስን ሰው ነው ሐቂቃ ግን حرام ነገር እንደ ሐላል ተቆጥሮ ሐላል ነገር ደግሞ እንደ حرام የታየበት ዘመን ነው ወላጆች ላይ ስራ ቢሰራ ዳዕዋ ቢደረግ አሁን ላይ አንደኛ ቻሌንጅ ያደረገ ያለው ወጣቱን ወላጅ ነው ቤተሰብ ስለዚህ ልጁን ለማመስጠት እንዳለበት ሁሉ ያቀም ባል ይመጣል ይመለሳል ቤተሰቦች አይሰጡም አንድ ትልቅ ችግር ነው እሱ ራሱና ስለዚህ እህቶቻችን ደግሞ ቅድም ብዙ ነገር ዳዕዋ ተደርጓል ተነግሯል ነው የሚጨምረው ነገር የለም ራሳችሁን ሰትሩ እናንተ ጋር የቀረበ ሰው ለሐላል ነገር አይመጣም ከዛ በኋላ እኔ ማለት የምፈልገው እንደዛ ነው ለወንድሞቻችን ደግሞ 50 ቦታ ረግጠን እናቷ ጋር ያደረች ሚስት መፈለግ ፌር አይደለም ስለዚህ የእህቶቻችንን ሐያት እኛ ያበላሽን ነው ወንዶች ኃላፊነት ሊሰማን ይገባል አላህን እንፍራ ነው ማለት የምፈልገው ወሬ ያላብዛባችሁ ሽኩራን ጀዛከላሁ ኡስታዝ ጀዛከላሁ መርሐባ በፊት የላጤዎች ፕሬዝዳንት የነበረ አሁን ካገባ በኋላ ደግሞ የባለትዳሮች ፕሬዝዳንታችን የሆነው ሐምዛ ከድር ወጣን ሰላም አለይኩም ወራህመቱላህ ኡስታዝ ወአለይኩም ሰላም ወራህመቱላህ እንዴት ናችሁ ወንድሜ ሙባረክ ሁላችሁንም ባለትዳሮችንም ላጤዎችንም እንዴት አመሻችሁ ላለው የተነሳው ዘውጁና የሚለው ትሬንድ ለዚህ ደረጃ በመብቃቱ በጣም ደስተኛ ነኝ ያው የትዳርን ህይወት ከተቀላቀልኩ አሁን አመት ከአጋማሽ ያህል ይሆነኛል በዛ መሃል ላይ ያየሁትን የትዳር ላይፍ አለ የገባሁበትን መንገድ አለ እና የገባሁበትን መንገድ ማቋለው ምን ያህል ትዳርን የምስልበት መንገድና ለመግባት ደግሞ ያለው በር ምን ነው አለ አይደለ ፕሮግራም ምናምን ቤተሰብ ሽማግሌ መላክ ይሄ ፕሮሰስ የምንለው ነገር ወጣቱና ላጤ ሆነን ስናስበው በጣም የሚያስፈራ የሚመስለው ላይፍ እጅግ በጣም ቀላል ይሆንና ንያ ካለ መገባት የሚችልበት ነገር መሆኑንና ሌላው ደግሞ ወጣት ስንሆን ብዙ ነገሮች አሉ መንገዶቹ ለሐራም በጣም እጅግ ክፍት ናቸው ለሐላል ሲሆኑ ደግሞ ያው ሸይጣን ዘጋ የሚያደርግብን መንገዶች ይኖራሉ ትንሽ እግራችንን ካስገባን ግን ሳብ አድርጎ ደግሞ የሚያስገባን መንገድ ነው ሐላል ያው አላህ ደግሞ የሚለን ነገር አለ ዝሙት ደግሞ ወደ ሐላል ከመጣን የሪዝቅ ነገር አሳሳቢ ነገር ነው ብዬ አላስብም አላህ ነው የቤት ኪራይ ከፋይ ብዬ ነው ማስበው እኔ ቀኑ ሲደርስ ይከፈላል ለኔ እንዴት እንደሚከፈል እስከማላቅበት ድረስ ማለት ነው ስራ ሊኖርም ላይኖርም ይችላል ነው እንዳታውቅ ይቻላል አላህ ማያሳውቅ ሳታስበው በኢዝኒላህ ከቤት ኪራይ ሞተው ክርስቶስ በኢዝኒላህ እና የተነሳው ትሬንድ በጣም እጅግ በጣም ቆንጆ ነው በርቱበት ጠንክሩበት እኛም በፌስቡክ ሙቤ ያቃል ሁሌም እሁድ መብሩክ ማለት እንወዳለን
አሁን ደግሞ እሁድ ያንሰናል። ይሄ ትሬንድ ከተጀመረ ችግር የለውም። ከሰኞ እስከ እሁድ ነው መብሩክ የምንለው እና ቀጥሎ በርቱበት። ሰላም አለይኩም ወራህመቱላህ። ዘዊጁና የሚለውን ነሺዳ ግን ሙቤ እኔ ነኝ የምሰራው፣ ማንም እንዳይሰራ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ጊዜ ለመቆጠብ ኢንሻአላህ 2 ደቂቃ ስለተባለ እህቶችም መግባት ትችላላችሁ። አምዛን ከልብ እያመሰገንን እህቶችም ሐሳብ አለ የምትሉ በተለይ ቻሌንጆቹ ጋር ምናምን ተያይዞ ቢነሳና ሰው ኡስታዝ መልስም ሐሳብም እንዲያክልበት እናንተም ብታክሉበት እዚህ ላይ ያልታየ ያልተዳሰሰ የምትሉትን ማሻአላህ ብታረጉበት ደስ ይለናል። መርሐባ ማሜ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ይሰማል? ዋሲል ይሰማል። በቅድሚያ ወላሂ ለወጣቱ ቁማልና ለአንተም አሚን ያ ረብ። ይኸው ትልቅ ርዕስ የተነሳው ብዙ ሀሳቦች ተነስተዋል። ደስ ይላል። ይሄ ትሬንድን ቀጥሎ ዳዕዋ ወላሂ መቀጠል አለ። ቢያንስ በወር አንዴ እንደዚህ ወጣቱን ሊያሰባስብ የሚችል ነገር መደረግ አለበት። በጣም ነው የምወደህ፣ በጣም ነው የማከብረህ። ይሄን ያለኝ ሀሳብ። አመሰግናለሁ። ጀዛከላሁ ኸይረን ሹክራን። አንዋር እሺ ቴክስት አድርገህልኛል። አንድ ቁጥር ጻፍ አንዋር። ላስገባ ታገኛ አልቻልኩም እዚህኛው ላይ። መርሐባ ደስት ላይ ያላችሁ ቶሎ ቶሎ ሀሳባችሁን እየሰጣችሁ እንደማሜ መውጣት ይቻላል። እሺ ያገባችሁ በተለይ ብዙ ለማግባት ውስብስብ ሆኖበት የሚፈራውን ሰው ሊያነቃቃ የሚችል ካለ ሰላም አለይኩም። ኢልሃም ኡሙ ኢልሃም ነው። ይሰማል? አዎ ይሰማል። ሙቤ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ኡስታዝ። አሰላሙ አለይኩም። ኔትወርክ ኡስታዝ ስላየው በዚህም ስላገኘው በጣም ደስ ብሎኛል። ያነሳችሁት ሀሳብ ደግሞ ያው እኔም ባለትዳርና የልጆች እናት ነኝ። አልሐምዱሊላህ። ሰማል ይሰማል። ይሰማል። ኔትወርክ የተቆራረጠ እና ጀዛኩሙላህ ኸይር። ይሄ ጥሩ መልካምና ጥሩ አይዲያ ነው። ላላገባችሁ ሀላል ትዳር ይወፍቃችሁ፣ ሀላል የሆነውን ትዳር የልጆቻችሁ አባት የሚሆን ወንዶች ደግሞ ነው የምለው። ሀሳብ ጥሩ አይዲያ ነው ወላሂ። ከሀራም መቼም ሀላል በጣም የተቀደሰ ሀሳብ ነውና ሀላልን ብናስፋፋ እና ስለገባ ብዙም ንግግር አልችልም፣ ግን ደስ ብሎኛል ወላሂ። ይህ አይዲያ ደስ ብሎኛል አይዲያ ነው። ሀላልን ማንም የሚጠላ የለም። ሀብታሙ ደሃው የምፈልገው ሀሳብ ስለሆነ ነው የገባሁት። ጀዛኩሙላህ ኸይር። በጣም ይሮጣል እንትኑ ገስት ላይ በላይ ስለሆነ እየተጫነ ያለው ይስር ለና ይግባና ከጎን እስቲ ተቀምጠው ያጅበን። ይስር ለና ሚራ ሰላም አለይኩም። ሰማሻል ሚራ? ቅድም ለቃችሁ የሄዳችሁ ናችሁ መሰለኝ። ሀሳባችሁን ጠቅለል እናድርግና ኡስታዝ ምን ትላለህ አይደል?
ያ ዋናው በፕሮግራሙ መጀመሩ ነው። ዘውጁና በሚያዝናና መልኩ በሚረብሽ መልኩ በፎሎ መልኩም በላይክ መልኩም ገቡ። እኛ ዋናው ከዚህ ሜዳ ምን እንጠቀም የሚል ነው። እንግዲህ ስለ ትልቅ ጉዳይ እያወራን ስለ ትልቅ ጉዳይ ዛሬ ያልቃል ብዬ አላስብም። ወንድሞች የሰጡት አለ፣ እህቴ አዲስም የገባችበት አለ። በቃ በሩ ኦልሬዲ ተጀመረ ማለት ነው። በዚህ በኩል የተለያየ ዳዕዋ የሚያጠናክሩ ወንድሞቼ እንዳሉ ሁሉ በዚህ በኩል ደግሞ ዚዋቹን የሚያበረታቱ ቤታችን ሰላም የሚሆንበት በሰላም የሚቀጥልበት ልጆቹ በሰላም የሚያድጉበት አባታቸውንም እናታቸውንም እያገኙ የሚቀጥሉበት ሂደት ደግሞ ይሄ በስልጠና የሚገኝ ሂደት ነውና ዛሬ አልহামዱሊላህ ረብል ዓለሚን ለአድማጩም ለተናጋሪውም አላህ ኢኽላሱን ሰጥቶ እንግዲህ ከተቀበላቸው ባሪያዎቹ እንዲያደርገን እንመኛለንና ሁላችሁም እንግዲህ ዱዓ እንድታደርጉ አላህ እንዲዘውጃችሁ ያላገባው እንዲያገባ ያገባውም አላህ Subhanahu Wa Ta'ala በሰላም ትዳሩ ላይ እንዲያኖረው ማያፍርባቸው ልጆች አላህ እንዲሰጡት ተቀየውኑ ልጆች አላህ እንዲሰጠው ዱዓ በደንብ ያስፈልጋልና ሁላችሁም እንድትበረቱ እንድትጠነክሩና ከነበራችሁ ድብርት በቃ ማግባት አለብኝ የኔ ያለችው አላህ Subhanahu Wa Ta'ala ያስቀመጣትን እንዲያገናኘን ብለ ደግሞ ዱዓ እናደርጋለን። ለአላህ የተጠጋ ነገር ሁሉም ቀላል ነው ለሱ ከባድ ስለሌለ። ስለዚህ አላህ እሱ የምታቀበት አኺራ የምታስታውስበት ጀነት የምታገኝበት ትዳር እንዲሰጠን እንዲሰጥሽ ዱዓ በደንብ አድርገን ማድረግ አለብን። ይገባኛል በጣም መሽቷል። ፊት ለፊታችን ፈርድ ሰላት ፈጅር አለ። ከምንም በላይ እንግዲህ ይዘጋል ሙቤ አላህ Subhanahu Wa Ta'ala ጥያቄ ያለኝ እያለ ነው ሃይደር። ቴክስትም እያረጋችሁ ያላችሁ በግሌም ግን እዚህ ጋር እያገኘናችሁ አይደለም። ያው ከኔትወርኩም ጋር ከምንም ጋር አይ ቲንክ ገስት ላይ በጣም ሰው ስለበዛ ምንም እያስገባልን አይደለም። ሰው እዚህ ላይ ያሉትን ብቻ ቶሎ ሐሳብ ተቀብለን ዘጋለን። ሃይደር ቴክስት አድርገህልኝ ነበርና ለኡስታዝ ቀጥታ ነበሩ ቴክስት። ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንተንም ሙቤንም በጣም ነው ከልብ የምወዳችሁ እና ኡስታዝ አንድ ጥያቄ ልጠይቃችሁ ነበርና ቅርታ ምናልባት አንድ ሰው ማግባት እየፈለገ ምንድነው እንዳያገባ ሊከለክል የሚችለው? እኔ በግል እናቴም አባቴም ኡስታዞቹም ሁሉም ዱዓ እንዳያገባ ያደርጉልኛል። እኔም ፍላጎቱ አለኝ አስባለሁ ዋጅቡን አደርሳለሁ። ምንድነው እንዳላገባ የሚያረጋኝ እሱን ልጠይቅ ነበር የመጣው። ምናልባት የማላውቀው ነገር ካለ እንድትነግረኝ ነው ያንን ነገር ለማስተካከል። እንደዚህ ነው እንዴ? ፈሪ ስለሆንክ ነው? ምን ሌላ ምን ፈርተህ ነው? ፈሪ እንዳልሆንክ አንተም ታውቃለህ ሙቤ። በቃ የት ነው ያለው አንተ? አሁን ድሬ ነኝ ያለሁት፣ ግን የምኖረው ፍንፍኔ አዲስ አበባ ነው የምኖረው። አሁን ፍንፍኔ ነው ወይስ ድሬ ነህ? አሁን ለስራ ጉዳይ እዛ ሄጄ ነው ድሬ ነኝ ያለሁት። ወደ ድሬ የሴቶች መስጊድ በራፍ ላይ ትቆምና ዱዓ ታደርጋለህ። አንተ ማየት ስለሚፈቀድልህ ለማግባት ስለሆነ ንያ መቼም ሙእሚን የሚመላለሰው መስጊድ ነውና ለልጆችም መስጊድ በራፍ ነው እናታችሁን ያገባዋት ያገኘዋት ብለህ እንኳን ትነግራለህ። የሚያምር ታሪክ ነውና አላህ ያን እንዲያሳካል እኛም ዱዓ እናደርግልሃለን። አንተ ማርሽን ጨምር ልጨምራ? ማርሽን በደንብ ጨምር። የዛሬ ዓመት አሁን ይሄን ዜና አንፈልግም። ሳምንት አላህ ካለ ሐቂቃ ነው የልጄ ነው ብለህ መንገር ያለብህ። ኡስታዝ ሹክራን። ምንም የለም የሚከለክል ነገር ምንም የለም። ሸይጣን በርግጥ የሚሰራው ስራ አለ፣ ግን አንተ ለትልቅ ዓላማ የተነሳ ስለሆንክ ደግሞ በኢዝኒላህ ሸይጣን ምንም አይከለክልም። በኢዝኒላህ ኢንሻአላህ ያዳመጣችሁ ያላችሁ ደግሞ የድሬዳዋ ጀማዓ ደግሞ ሃንግ ያዙ እህቶች በቃ እንዳትለቁ። ቀላሉ ሲስተም በኦንላይን ዱዓ ያገኘው እንደምታገኝ ተስፋ እናደርጋለን በኢዝኒላህ። አይኔ ኡስታዝ ምናልባት ሶሻል ሚዲያ ተጠቃሚ ስለሆንኩኝ ምናልባት አንዳንድ እህቶች ቀልብ ሰብረ ምናምን ከሆነ ይፈርጭ ነበር። እንግዲህ እሱ ከሌለበት
አግብታል እንደ ከዚህ በፊት አላገባም ኡስታዝ። ካልሰበርካትማ አብሽር ታገኛታለህ ኢንሻአላህ። አብሽር ኢንሻአላህ ኢንሻአላህ አላህ ያገናኝ ቢዝኒላህ። አሚን አሚን ኡስታዝ ሽክራን አመሰግናለሁ። ሙቤ ቴንክ ዩ። ሰበር ዜና የምትነግረን አላህ ያርግህ ኢንሻአላህ። መጀመሪያ ለአንተን ነው አንተን ከምታስርልኝ ኢንሻአላህ አላህ ካለ ቢዝኒላህ ኢንሻአላህ ኢንሻአላህ ኡስታዝ ሽክራን አመሰግናለሁ። እሺ መርሐባ ሽክራን። እሺ ጃቢር ሙስጠፋ አግብቶ በሶስተኛው ቀን ዳዋ የጀመረ ሰው ከስር ኒብራስ ቲዩብ የሚልም አለ። ኦኬ እሺ መርሐባ ሃይደር ሽክራን። ቶሎ ቶሎ ሐሳባችሁን ኡስታዝም በጣም መሽቷል። ቀኑን ሙሉ ቢሮ ነው የዋለው፣ አሁንም እዚሁ ቢሮ ነው ያለው። ስለዚህ እስቲ ቀለል አድርጉት ሐሳባችሁን አጠራርጉት። ጃቢር ኒብራስ ተራ በተራ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ ደረጃ ኡስታዝ ስላገኘሁ ደስ ብሎኛል። ሙቤ ሜቢ አንተን ብዙ ጊዜ አግኝቻለሁኝ፣ ስላስገባችሁኝም አመሰግናለሁ። ኡስታዝ በፊት የቲም አባት ነበር የሚባሉት፣ ዛሬ እንግዲህ ላጤዎችን አባት አድርገውታል። እኔ ምናልባት የገባሁት ያው ወላሂ መባል ያለበት ፖይንት በሙሉ ኡስታዝ ተነስቷል። ነገር ማበላሸት ነው የሚሆነው፣ የተሰሩ ነገራቶችን ማበላሸት ነው የሚሆነው እና እኔ ምናልባት እዚህ ጋር ግን አንድ ማስቀመጥ የምፈልገው መልእክት ምንድነው ኡስታዝ፣ የኦንላይን ሀላል ሜሬጅ ተብሎ የሚሰራ ነገር አለ በዚህ ሶሻል ሚዲያ ላይ በጣም ትኩረት ሊሰጠው የሚገባ በጣም ወደማይሆኑ ወሳይሎች እየወሰዱ ነው ያሉ። በጣም በውስጥ የተወሰኑ ሰዎችም ዳይሬክት ሊያወሩን ሰዎችም ስላሉ ማለት ነው። ምንድነው ፖይንቱ? የማገናኘት ሀላል የማገናኘት ፕሮግራም ማለት ስፔሲፊካሊ የሆነ ካፕሎችን የማገናኘት ነው ፕሮግራሞቹ። ብዙ ወንድሞች እህቶች የሚሰሩ አሉ። እኔ ፐርሰናሊ በውስጥ በኩል ለማውራት ሞክሬያለሁኝ። እነሱን ሰዎች በቂ ምላሽም አላገኘሁኝም። ለምሳሌ በምን አይነት ዌይ ነው የምታጋቧቸው? በምን አይነት ዌይ ነው የምታገናኟቸው? የእናንተስ ፎሎ አፕ እስከምን ድረስ ነው? ኒካህ ካሰሩ በኋላ ኦር ማለት ኒካህ እስኪያስሩ ደረጃ ድረስ ሀላል እስኪሆኑ ያለው ድረስ ሪስክ ወስዳችሁ የምትሄዱበት በምን አይነት ዌይ ነው የሚለውን ፖይንት እዚህ ሶሻል ሚዲያ ላይ በደንብ በተቻለኝ አቅም ኮሚኒኬት ለማድረግ ሞክሬያለሁ። አጥጋቢ ምላሽ ግን አላገኘሁም በጣም ከብዙ ሰዎች እና ምናልባት ያው ኃላፊነቱን ወደ እናንተ በማምጣታችን አይ ቲንክ በቂ ሪስፖንስ ያገኛል ብዬ አስባለሁኝ። እንግዲህ ጫና ላይ ጫና ደራርበንበታል። በዚሁ አጋጣሚ ለአላህ ብዬ በጣም ነው የምወደው ኡስታዝ ሙቤ አንተንም እና ይሄ ነገር በደንብ ቢታይ እና እነኛ ሰዎችም መገዘት ቢችሉ ማለት በቃ ምክር ቢሰጣቸው መስራት ከሌለባቸው አዳሉ ዐላ ኸይሪን ከፋዒሊሂ እንደተባለው ወደ መጥፎ ስራም ደግሞ የሚያዙ ወደ መጥፎ ስራም ደግሞ አዘዋቸው ሰዎችን ሐራም ላይ የተዋቸው ሰዎችም የዛ ሐራም ተካፋይ ነው የሚሆኑት እና ልክ የነብዩን አለይሂ ሰላቱ ወሰላም ሱና የምንከተል ሰዎች ደግሞ እሳቸው ባደረጉት ወይ ምንድነው ኒካህ ሐላል ካፕል ሶል ደግሞ ሜሬጅ ሲባል ኢንድ ፖይንቱ ምንድነው? ማህበረሰብ ነው የሚገነባው አይደለ? ባልና ሚስት ሲጋባ ማህበረሰብ ነው ቢልድ የሚደረገውና እዛ ያም ቢልድ የሚደረገው ማህበረሰብ ውስጥ በትንንሽ ስህተቶች ትልቅ በቃ ለዓለም ዳፋ የሚሆኑ ነገራቶችን ስለሚደረጉ በዛ መልኩ ብንሄድበት መልካም ነው ብዬ አስባለሁ። ኢንሻአላህ በተቻለን አቅም እዛ ፖይንት ላይ እየሰሩ ያሉ ወንድምና እህቶች በጥንቃቄ ቢያደርጉት ብዬ አስባለሁ። ለምሳሌ ኤግዛምፕል ክሊርሊ እናውራ ከተባለ ኡስታዝ ልክ ከተገናኙ በኋላ የሆነ ወደማይሆን ሪሌሽንሺፕ ይገባል ምናምን ብላ 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 ፎሎ አፕ ስለማይደረግ ማለት ነው እና ሊላህ ተብሎ የሚደረግ ነገር ዳር ይደርሳል ቢዝኒላሂል ከሪም ኢንሻአላህ። እዚህ ላይ በደንብ ቢሰራበት አይኖ የብዙ ሰዎች ህመም ነው ይሄ ወላሂ። በዚህ አጋጣሚ የዚህን ያክል ሰዎች መተው የዚህ ፖይንት ተካፋይ ለመሆን ጥረት ማድረግ ሶሻል ሚዲያ ላይ ወጣ አንዲት ሴት ልጅ በዛ መልኩ ቪዲዮ መስራት ምንም እንኳን ትሬንድ ቢሆን የሆነ ፔን አለ ውስጥ ላይ የተደበቀ ውስጥ ላይ ያለ ህመም አለ እና ያችን አጋጣሚ ወጥቶ የተናገሩበትን ኢንሻአላህ ኡስታዝ ባንተ በኩል በሚገባው መልኩ በቂ ምላሽ ያገኛል ብዬ አስባለሁኝ። አላህ ይጠብቃችሁ። አይ ቲንክ አረዘምኩት መሰለኝ ግን ያው ኸይር ነገር ነው ብዬ ነው እና እነኛ ነገር ላይ በደንብ ቢሰራበት ስፔሻሊ የማገናኘት ስራ የሚሰሩ ወንድምና እህቶች ኡስታዝ ከተቻለ ላይቭ ላይ
ኢንቫይት ተደርገው በምን አይነት ወይ ነው እየሰራችሁ ያላችሁት? እስቲ ሪሌሽንሺፑን ቢውል ስታደርጉ እስከምን ድረስ ነው የምትከተሏቸው? እስከምን ድረስ ነው ፎሎ አፕ የምታደርጉት የሚባለው ፖይንትም በደንብ ቢታይ መልካም ነው ብዬ አስባለሁኝ። የሌሎች ወንድምና እህቶችን ጊዜ ላለመውሰድ እዚሁ ሌላ አብቃ። ኢንሻአላህ በሌላው ፕሮግራም ስመጣ ደግሞ በደንብ አወራበታለሁ። ጀዛኩሙላህ ኡስታዝ ሙቢ አመሰግናለሁ። ሹክራን ጀዛከላ። ጃቢር እንቀጥላለን። ሉላም በጣም ወሳኝ ፖይንት አለኝ የሚል ሜሴጅም ስለደረሰኝ ነው ያስገባሁት። ኡስታዝን ፎሎ ያላደረገ ካለ አሁን ፎሎ እና ሐቂቃውን እንደዚህ አይነት ቆንጆ አጀንዳዎችን ትምህርቶችን ከኡስታዝ እያገኘን ስንቱ ጨፋሪና ስንቱ 1 ሚሊዮን 2 ሚሊዮን በገባበት ዘመን የኡስታዝ አካውንት የሲርለን አካውንት እስካሁን ድረስ 1 ሚሊዮን መግባት አልቻለምና እዚህ ጋር የተቀመጣችሁላችሁን ፎሎ ታፕ ኮፒ ሊንክ ሼር በማድረግ ቪዲዮዎቹንም እየገባችሁ ሪአክት በማድረግ ተደራሽነቱን ማስፋት አለብን። ባጢልን ማጥፋት ምንችለው ሐላሉን በደንብ ማዳረስ እንችል ነውና ለኡስታዝ ለግሉ የሚጠቅመው ነገር ኖሮ አይደለም። እዚህ ጋር ፎሎ ማድረጋችን ምንም ሐቂቃው ምንም የሚጠቅመው ነገር ኖሮ አይደለም። ነገር ግን ዳዕዋውን ለማዳረስ ግን ከመጣን አይቀር እዚህ ላይቭ ላይ መቀመጡ ካልቀረ ቲክቶክ የሚባለው ፕላትፎርም ኡስታዝ መምጣቱ ካልቀረ የሚያስተምረው ትምህርት ለሚሊዮኖች መድረስ አለበትና ፎሎ ያላረጋችሁ ካላችሁ አሁንም ፎሎ እያረጋችሁ ሹክራን። እያየሁኝ ነው ከስር ኮፒ ሊንክ ሼርም እጃችሁ አይልከም። ታፕታቡንም 10 ሚሊዮን አስገቡት። ጃቢር መርሐባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ያው በመጀመሪያ እኔ በጣም ደስ ብሎኛል ኡስታዝ። ያው በተለይ ዳዕዋ በጣም ነው የምወዱት። ስላገኘሁትም እዚህ በላይቭ ቀጥታ ስላወራን በጣም ደስ ብሎኛል። ሙቤም ውድ ወንድሜ መካሪ ጀዛን ይክፈልህ። ኸይር ስራዎች ላይ ጥሩ ስራዎች ላይ ሁሌም ቀዳሚ ነህ። አላህ ጀዛን ይክፈል ወንድማችን። ያው እኔ ትንሽ ማስተላለፍ የምፈልገው ነገር ምንድነው፣ ብዙ ጊዜ ኡስታዝም በጣም በተደጋጋሚ ብላችሁታል። ያው በጣም እኔም እንግዲህ 1000 ጊዜ ቢባልም ደግሞ ነገር ምንድነው አላህ Subhanahu Wa Ta'ala ስለ ትዳር ሲያወራ ወይም ደግሞ ትዳር የተባለው ነገር እንዳለ ቀጥታ መለኮታዊ ነገር 100% መለኮታዊ ነገር በመሆኑ ይሄን ወጣቶች እንዲያውቁትና እንዲረዱ ይሄ ማለት ትዳር ውስጥ ያለ ነገር እንዳለ ከአላህ የሆነ ነገር ስለሆነ አመጣጡ ምንጩም መምጫውም ሁሉም ነገር በቃ በዱዓ ሊታገዝ የሚገባው ነገር ነው። ራሳችን ብልጥ ስለሆን አዋቂ ስለሆን ጎበዝ ስለሆን ነገሮች ላይ በሳል ስለሆን ምናምን የምናመጣው ነገር አይደለም። አላህ በራሱ የሚሰጠን ነገር ነው። ይሄን ደግሞ በምን ማረጋገጥ እንችላለን? ምናልባት ሰሃቦችም ነቢያቶችም ትላልቅ ሰዎችም ምናልባት ጥሩ ትዳር ላይ ወፈቁ ይችላሉ። ካገቡ በኋላ ኸይር የሆነ ነገር ላይ ገጥማቸው ይችላል። ለምሳሌ ብናይ ለምሳሌ ነብዩላህ ዘከርያ ኢብን እንኳን የያህያ አባት ማለት ነው ዱንያ ላይ 2 ችግር ነበር የነበረበት። አንደኛ ልጅ፣ ሁለተኛ ትዳሩ የሰመረ አልነበረም። ሐታ በነቢያቶች ደረጃ ማለት ነው ትዳሩ ትክክል አልነበረም። ለዛ ነው ዱዓ ሲያረግ አላህ Subhanahu Wa Ta'ala ሲቀበለው ፈስተጀብና ለሁ ወሀብና ለሁ ያህያ ወአስለሕና ለሁ ዘውጀህ ይላል። ባለቤቱንም አስተካከልንለት ያህያንም ሰጠነው። የባለቤቱ ጉዳይ ሁሌም ስለሚረብሸው በቃ ዱዓ ያረግ ነበር። በቃ ወደ አላህ ይማጸን ነበር እንደው ባለቤቴ በቃ ብትስተካከልኝ። ሐታ ዑመር ኢብኑ ኸጣብ እንኳን በቃ ከባለቤቱ ጋር በጣም ግጭት ሲኖር ነበር ማለት ነው። ስለዚህ አላህ Subhanahu Wa Ta'ala የትዳር ህይወትህን ካልወፈቀህ ወይ ደግሞ ሙሉ ለሙሉ ከሱ ተእይድ ካላደረገህ የፈለገ ጥሩ ሰው ብትሆን መልካም ሰው ብትሆን ምንም የምታረጉ ነገር አይደለም ማለት። ስለዚህ ትዳር ውስጥ ከመግባታችን በፊት ሐታ ትዳር ውስጥ ያሉ ሰዎች ራሱ በቃ ሐታ በፈርድ ሰላታቸው በእያንዳንዱ ፈርድ ሰላታቸው እንኳን ትዳራቸውን እንዲያሰምርላቸው ከትዳር በፊት ያሉትም ሰዎች ደግሞ ትዳራቸውን እንዲያሰምርላቸው ኸይር እንዲሆንላቸው ዱዓ ማድረግ አለባቸው ማለት ነው። አላህ በቃ ይሄ የአላህ ተእይድና ተውፊቅ እንዲገጥመን ማለት ነው። ስለዚህ አላህ ጋር ያለን መንጠልጠል ይበልጥ በዛ በኩል ከፊል ብዬ ነው እንዳላስረዝመው እና በተረፈ ፕሮግራሙ በጣም ደስ ብሎኛል። ምክንያቱም ወጣቶች በዚህ ጉዳይ በጣም ነው ነሻጣ የሚሆኑት። እኔም ፌስቡክ ላይ ነው ፕሮግራሙን አይቼ እንትን ያልኩት። በጣም ነው ወጣቶች በዚህ ጉዳይ ነሻጣ ይሆናሉ። ደስ የሚል ነገር ሀያት አለው። ጥሩ የሆነ ትዳር አለው። አላህ Subhanahu Wa Ta'ala ሲመርጥህ ጥሩ የሆነ ነገር ነው የሚኖረው። ስለዚህ ለዛ ህይወት ራሳችን ማዘጋጀት አለብን ነው። እንግዲህ ይሄን ነው ኡስታዝ አላህ ጀዛችሁ ይክፈላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትንሹ ጃቢር ከልብ እናመሰግናለን። ሉላ መርሐባ ሉላ። ወይዬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት አመሻችሁ? እንዴት ናችሁ? በመጀመሪያ ያው ላቅ ያለ ምስጋና አለኝ ለኡስታዝ ኑሩ ቱርኪና እንግዲህ የዚህ ሁሉ ወጣት ጉዳይ አሳስቦ በዚህ ምሽት እንግዲህ ራስን መስዋዕት አድርገህ እዚህ ቦታ ላይ ስለተቀመጥ ሁላችንም ከልብ እናመሰግናለን። እኔ
ጥያቄ ለወንዶች ነው ማለት አንድ ልጠይቃቸው የምፈልገው ጥያቄ እና አንድ ደግሞ እንዲያስቡበት የምፈልገው ነገር አለ። ጥያቄ ምንድን ነው? ለምንድን ነው ከመስፈርቶቻቸው ወይም ከፍላጎቶቻቸው ውስጥ አግብታ የፈታች ሴት የማትካተተው? አብዛኛው ወንድ ጋር አግብታ የፈታች ሴት ለምንድን ነው ርካሽ የምትሆንባቸው? ይሄ ጥያቄ ነው እና እንዲያስቡበት የምፈልገው ነገር ምንድን ነው? ቢያንስ አግብታ የፈታች ሴት ትንሽም ቢሆን የሆነ የላይፍ ኤክስፒሪየንስ ይኖራታል አይደለ? እሱ አዲስ ሊሆን ይችላል፣ ከምንም ነገር ያሳለፏቸውም ህይወቶች ሊኖሩ ይችላሉ። ግን ደግሞ ትንሽ ለሱም የሆነ ማጠንከሪያም ትሆናለች ብዬ አስባለሁኝ እና አሉ ማግባት እየፈለጉ አግብተው ፈተው ቤታቸውን ዘግተው ኢቨን ፈትቻለሁ እኮ እኔ ብለው መናገር የማይፈልጉ ብዙ ሴቶች አሉ። ቤታቸው ውስጥ የተቀመጡ ባላቸው ሞተውባቸው በልጅነት ወይም ትንሽ ልጅ ይዘው ትናንሽ ልጅ ይዘው ደግሞ በኑሮ ሁኔታ ምናምን ተፋት የተቀመጡ ብዙ ሴቶች አሉና እነዛን ሴቶች ማን ነው የትኛው ወንድ ነው ሊያያቸው የሚችለው? አግብታ የፈታች ሴት ሲባል በቃ ተሯሩጠው ሁለተኛ ሶስተኛ ወደሚለው ሀሳብ እንጂ እዛ ጋር ከትዳር መስፈርታቸው ላይ አያስገቡትም። ልጅ የሆነች ቢክራ የሆነች በጣም ተመርጦ ነው እንደዛ ያለውና በቃ ወንዶች ወላሂ ይሄንን ነገር ቢያስቡበት ደስ ይለኛል። እኛ ጋም ሴቶች ጋም ያለው ነገር ምንድነው? በቃ ይሄ በጣም ወደ ላይ የካብናቸው መስፈርቶቻችንን ዝቅ አድርገን ከአላህ ጋር ብንቀጥል ብዬ አስባለሁና ይሄን ነው ማለት የምፈልገው። ቆንጆ ሀሳብ ነው፣ የሚጣል የለውም። እናመሰግናለን። ሶሻል ሚዲያው ፌስቡኩ ኡስታዝ በቃ ሙሉ በዚሁ ነው እየተሟሟቀ ያለውና አዝናኝ አንተ ቢሮ ያሉ ልጆች አግብተዋል የሚል ሴቶቹ አግብተዋል የሚል ጥያቄ ጠየቋል። እሱ ፕራይቬት እንመልሳለን ኢንሻአላህ። ያው የኔ ቢሮ ሁላችሁም ናችሁ በመሰረቱ አላህ በሚያውቀው እህቶች ተጨንቀን አይደለም የሁሉ ሰዓት የምናመሸው። ያው አሜሪካንም ያለ ሙስሊም ችግር ካለ ያስጨንቀናል፣ ኢትዮጵያም ካለ ያስጨንቀናል። የላ ኢላሀ ኢላላህ ቤተሰቦች ሁሌም ጭንቀት ላይ ናቸው፣ ስለ ሁሉም ይጨነቃሉ። ሐዲሱም የሚለው እንግዲህ የሙእሚኖች የሙስሊሞች ጉዳይ የማያሳስበው ከኛ አይደለም ነው እና ያሉት ወላሂ ስለሆኑ አካሎች አይደለም ሚዲያ ላይ በመንቀርብበት ጊዜ ስለ ብዙዎች ነው መቆም ያለብንና እኛም ያው መዝናኛ የነበረውን የፌስቡክ ጉዳይ ወደ ቁም ነገር አምጥተን ዛሬ እዚህ ምሽት ድረስ የቆየ ነው ለዛ ብለን ነው። ምክንያቱም ይጠቀማል፣ ያላወቀው ነገር ይረዳበታል፣ ስሜቱ ይመጣል፣ ራሱ የትዳር ስሜቱ ይመጣል። በተረፈ እንግዲህ እህቴሉ ላይ ያስተላለፈችው ነገር ያው መልስ የለኝም። ሁላችንም ለአእምሯችን የሚሆን አሳይመንት ነው እህቴ የሰጠችው። እንግዲህ ያቺም አንድ አካል ናት፣ ከሸርጦች መካከል አንዱ መሆን አለባት የሚለው ምንም መልስ የለኝም። ምክንያቱም ተቃራኒ መልስ ስለሌለው ጉዳዩ ግልጽ የሆነ ጥያቄ ነው እህቴ የጠየቀችው። ሉላን የሚመለከት አይደለም፣ ሚሊዮን ሉላዎችን የሚመለከት ጥያቄ ነው የተናገረችው። ጀዛኪላ ኸይረን። እኛም በምናስተላልፋቸው ምክሮች ያው ዛሬ ማንም መምረጥ አለብህ ምናምን ጠላቅ ምን ይመስላል ምናምን የሚል ነውና ወደፊት እህቴ ሉላ ያለችው አይነት ነጥቦችን በዛው ኢንሻአላህ እናነሳዋለን። ጀዛኪላ አላህ ይቀበልሽ እህቴ። ደህና ደሩ። ሰላም አለይኩም። ወአለይኩም ሰላም። በነገራችን ላይ ሉላም አላገባችም እና ኢንቦክስ ማድረግ ትችላላችሁ። ማለት በእኔ በኩል ሽምግልና መላክ ትችላላችሁ። ጉድ ማሻአላህ። የዚህ አይነት ደላሎች አላህ ያብዛልን። በቃ አሁን ስራ ተጀመረ። ይሄ ነው ዘውጁና ማሻአላህ ማሻአላህ። ኸይረን ኢንሻአላህ። ኡስታዝ ጠቅላላ ያድርገውና 5 ሰዓት ተኩል ሆኗል። ዱዓ ያድርግልንና በሌላ በድጋሚ በሁለተኛ ፕሮግራም አንድ ሐሳብ ነበር። እሺ ሰላም አለይኩም ኡስታዝ ሙቢ። ሰላም አለይኩም። እና አንድ ሐሳብ ነበረኝና ያው ከኛ ካደግንበት አካባቢ አንፃር ላይክ እንደዚህ አይነት ትዳር ያጡ ሰዎች እና ደግሞ ወጣቱ ማህበረሰብ ክፍል ላይ ያለውንና እንዴት እንደሚያጋቧቸው ሜቢ ለእናንተም እንደ እንትን ከሆናቸው ብዬ ነውና አንድ መስጂድ አለ ስም አልጠቅስም እና ለትዳር በጣም ለማጋባትና እንደዚህ ሐላል ለሆነ ነገራቶች ላይ ለማጋባት ያላቸው ፍላጎት እጅግ በጣም ከፍተኛ ነውና ሲያጋባ የሚያደርጓቸው ሰርጋቸውን የሚደግሱላቸው ኒካውን የሚያስሩላቸው እዛው መስጂድ ውስጥ ነው፣ እዚሁ አዲስ አበባ ውስጥ ነው።
እና እስካሁን ድረስ ቢያንስ ከ60 እና ከ70 ሰው በላይ አግብቷል በዛ መስጊድ ላይ ማለት ነው። እና ምንድነው የሚያደርጉት? በጣም በቀላል ወጪ ነው የሚያደርጉት። እዛው ጀማው ሊሆን ይችላል፣ የሆነ አህለል ኸይር ፈልገው ሊሆን ይችላል። በዛ ነገር ላይ ምን ያደርጋሉ? ያጋባሉ ማለት ነው። እና በዛ መንገድ ላይ አሁንም አሉ። ሜቢ ደግሞ እናንተም ደግሞ አሁን በዚህ እንትን ላይ ደግሞ እንደ አንድ እንትን ሊሆናችሁ ይችላል እና ግብአት ሊሆናችሁ ይችላል እና በዚህ መንገድ መቀጠል ይቻላል። ሌላው ደግሞ ለኛ ደግሞ ላላገባ ነው ሊሆን ይችላል። ያገቡትም ሆኖ ደግሞ እዚህ ላይ ሐሳብና አስተያየት መስጠት መቻል አለባቸው። ትዳር ውስጥ ሲገባ ምን አይነት ኃላፊነት አለ? ያላገባው ሰው ደግሞ ለማግባት ሲዘጋጅ ደግሞ ምን አይነት ነገራቶችን ማሟላት አለበት የሚለው ነገር ላይ እንደው እንደዚህ በስሜት ተገፋፍተው ምናምን እንደዚህ ሐላል ኒካህ ስለፈለጉ ወይ ዘውጁና ስላሉ ምናምን ሳይሆን ላይክ የሆነ ነገራቶች መሟላት ያለባቸው ነገራቶች አሉና እነሱ ላይም ደግሞ መሰራት ያለባቸው ነገሮች ይኖራሉ። እሱንም እንትን ብታደርጉ የሚል ነው ሐሳባችን። አፍዋን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ የአዲስ መሐመድ ሰላም አለይኩም። እሺ የተከበሩ ወአለይኩም ሰላም ወራህመቱላህ። ያው ጀማው እዚህ ባለበት ቆንጆ ሐሳብ ነው ከኡስታዝ የተነሳውና ሁላችሁም ያው በሰማነው ተጠቃሚ ያድርገናል። ከዛ ባለፈ ቀደም አንድ ወንድሜ አንስቶታል። ኡስታዝ ከዚህ ቀደም የየቲሞች አባት በመባል ነው የሚታወቁት ብሏልና የሁሉም አባት ነው ኡስታዝ። የሲለን የበጎ አድራጎት ድርጅት ያው በኡስታዝ መስራችነት እንደተመሰረተ ይታወቃልና እዚህ ያላችሁ ሁላችሁም ፔጁን ፎሎ እያረጋችሁ የኡስታዝ ወዳጅ የሆናችሁ እንዳለ ኡስታዝ የሚሰራውን ስራ መከተል መቻል አለብንና ሁላችሁም ፎሎ እያደረጋችሁ እንዲሁም ደግሞ የአባልነት ምስገባ እኛ ሀይር ስራ ስንሰራ አላህም ደግሞ ወደ ምን ፈልገው ያቀርበናልና ያው ዘውጁን ፈልጋችሁ ሀይር ስራን ሸሽታችሁ አይሆንምና ወደ ሀይሩ ስራ ገቡ። ለእናንተም ነው ጥቅሙ። ፎሎ በማድረግ ባዮ ላይ የተቀመጠ ሊንክ አለ፣ እንዲሁም ደግሞ ቪዲዮዎች ስር ካፕሽን ላይ የተቀመጠ ስልክ አለ። አባል ለመሆን ከፈለጋችሁ እዛ ላይ መልእክት በማስቀመጥ ባዮ ላይ ባለው ሊንክ ገብታችሁ በወር ከ100 ብር ጀምሮ ማንም ሰው አይከብደውም 100 ብር በወር ማውጣት ለሻይም ለቡናም እናወጣዋለንና በመመስገብ አባል ሁኑ። ያው ኡስታዝ ለኛ ብሎ በዚህ ምሽት ቁጭ ብሏልና እኛ ደግሞ ለብዙዎች ለየቲሞችን ብለን ቀኑን ሙሉ የሮጠ ነው የሚውለው ኡስታዝ። ወላሂ ረፍት የለውም። አብረን የምንውል ሰዎች እናውቃለንና ያው ኡስታዝንም ለማስደሰት የቲሞችንም ለማስደሰት የአላህና የረሱል አደራ የሆኑ የቲሞችንም ለማስደሰት ጭምር ሁላችንም ኃላፊነታችንን እንወጣ። ይህ የሚበረታታ ነገር ነው እንጂ እንደ ግዴታ መደረግ ያለበት ነገር ነው። ሁላችሁም ፔጁን ፎሎ አድርጉ፣ እንዲሁም ደግሞ እየገባችሁ አባልነት ተመስገቡ፣ መልእክት አስቀምጡልን እንላለሁ። አመሰግናለሁ። ይህን ለማስተላለፍ ነው ኡስታዝ። እሺ ህቦ ጀዛኪላ ኸይረን። ያው ትልቅ መልእክት ነው ያስተላለፈችው። የሲለና የበጎ አድራጎት ድርጅት ቢሮ ነው የተቀመጥነው። እዚህ የተቀመጥንበት ቤት በኔትወርክ አዛ እንዳላረጋችሁ ብለን ነው። ሙቤም ወደ ቡራዩ እኔም ወደ አዲስ ሰፈር 9 ኪሎ ሜትር ሙቤ ወደ 15 ኪሎ ሜትር አካባቢ እንሄዳለን። እንግዲህ ገና የምናርፍበት ደግሞ ገና ቀብር የሚጠብቀን ሰዎች ነንና ዛሬ የሆነ ጊዜ ነበሩ መባላችን አይቀርምና ጥሩ ታሪክ ሰርተን ብንሄድ ደስ ይለኛል። በግሌ ቢሆን እኔ አልጠይቅም። ነገር ግን የሲለናን ፎሎ ማድረግ አባል መሆን አሁን እህቴ ያለችውን ነገሮች ሁሉ ማድረግ ሱናም አይደለም ዋጅብ ነው። ምክንያቱም እየሰራን ያለነው አንዱ አካል ነው። ያው ድስት ምን አለቻሉ ይባላል፣ በስንቱ ልቃጠላለች አሉ። ያላገባው ሰው አካል ጭንቅ ያመናል፣ የዳዋው ክፍተት ያመናል፣ የየቲሙ ክፍተት ያመናል፣ ቢሮ መጥቶ የምታለቅሰው እህቴ ያመናል። የእያንዳንዱን ጉዳይ ስናይ ያመናል። ህመሙ ግን ቀላል የሚያደርገው ስንከፋፈለው ነው። አሁን እኛ ዛሬ እንደ ቀልድ የተጀመረውን ነገር ወደ እውነታው አመጣን። ካዳመጡን 5200 ሰዎች አካባቢ ነበሩ። አሁን ወደ 4000 አካባቢ ነው ያለው። ከዚህ ውስጥ እንግዲህ የሚቀይር ሰው ነው የሚፈልገው። ኢነላሃ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ አንድን ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ። እኛም ሰው ነን፣ ሙቤም ሰው ነው፣ ሌላውም ሰው ነው። እኛ መለወጥ እንችላለን። ትርፍ ሰው መሆን የለብንም። እኔም ዛሬ የተላለፈውን ነገር በራሴ መስራት የምችለው ከአላህ Subhanahu Wa Ta'ala ምንዳ ማግኘት የምችለውን ስራ መስራት አለብኝ ብለን መቀጠል ያለብን። እያንዳንዱ ነገር ለአሻራችን እየጣልን ከሄድን ወላሂ ትልቅ ሆነን ነው የምንሄደው፣ ትልቅ ሆነን ነው የምንኖረው፣ ትልቅ ሆነን ነው የምናኖረው።
ስለዚህ ዛሬ የተነሳው እኛ ቂለው ቃለልና እንትን ልንል አይደለም። ስለ ሴት ልጅ ፍቅር ዝም ብሎ የውሸት ወድሻለሁ፣ አብጃለሁ፣ ሞቼልሻለሁ፣ አብጄልሃለሁ፣ ሞቼልሻለሁ ስለሚሉ አይደለም። ስለ እውነት ፍቅር ነው ያወራነው። የእውነት ገላሽን መሆን የሚገባውን አካል ነው ያወራነው። የእውነት የገላህ ጓደኛ፣ የትዳር ጓደኛ፣ የልጆች ጓደኛ ስለምትሆነው ትልቅ ቁም ነገር ነው። ማን ነው ዛሬ ብርድ ልብሱን ጥሎ በዚህ ሰዓት ቁጭ የሚለው? ከአላህ ምንዳ ባይገኝ ለላይክ ፍለጋ ማናረግም። እኔ ሁሌም ነው የምናገረው፣ የእኔ ትምህርት የማይጠቅመው ሰው ብዬም አላቅም። ላይክ አርጉኝ፣ ፎሎ አርጉኝ። የማይጠቅም ከሆነ አጥፉት። ዝም ብላችሁ ለምታረጉት ላይክ ሁሉ ትጠየቃላችሁ። ዝም ብላችሁ እንዳታረጉ። ሰው ዱቄት ተረጫጭቶ 1 ሚሊዮን አለው ምናምን አድርጎ 3 ሚሊዮን አለው። የሆነ አሮጊት አስደንግጦ 4 ሚሊዮን አለው። የሆነ ሰው ዘርግፎ 5 ሚሊዮን አለው። ምን አይነት ጭንቅላት እንደሆነ አላሁ አለም። በእያንዳንዳችን የምናረጋት ላይክ አላህ ፊት እንጠየቃለን። ምን ይጠቅማል ምን አይጠቅምም ብለን ነው ማድረግ ያለብን። ስለዚህ እኛ ለሁሉ ነገር ያመመን ነገር ስላለ እንጂ ሁሉም ደስ ይለዋል። በጊዜ መቅሪቡን ኢሻውን ሰግዶ ቤቱ ቢያርፍ ደስ ይለዋል። ግን ገና ስንት ዓመት እናርፋለን? የዛሬ 100 ዓመት የተኛ ሰው አለ። የዛሬ 200 ዓመት የሞተ ሰው አለ። የዛሬ 500 ዓመት የተኛ ሰው አለ። ድንገት ለዛች ለምናርፈው መኝታ አላህ ካሳረፈን እንጂ በዚህ ሰዓት ከእናንተ ጋር ለመገናኘት ለማስተላለፍ ይህም ብር እንከፍላለን ቢል ኖሮ አያዋጣኝም። አንድ ሰው መለወጥ ዱንያ ላይ ካለው መኪና ሁሉ ማግኘት ስለሚበልጥ አንድ ወንድሜ ዚና ላይ ከሚወርቅብኝ ዛሬ በተማረው ትምህርት ኢንሻአላህ ሰው ሆናለሁ፣ ያለ ሐላል እህቴንም አልነካትም፣ ያቺ ልጅን ለማግኘት ምንም መስዋዕትነት ከፍዬ አገባለሁ እንዲል ነው እኛ ልያችን። ከዚህ ውጭ እንዲሆንም አንፈልግም። ምክንያቱም ዚና ሊሰራ ነቢዩን ዓለይሂ ሰላቱ ወሰላም የጠየቀ ሰው የአላህ መላእክተኛ የጠየቁት ምንድን ነው? እህትን ዚና ቢሰሩበት ትወዳለህ ወይ? እናትን ትወዳለህ ወይ? ሴት ልጅን ትወዳለህ ወይ ሲባል በጣም ነው የተቆጣው። እንግዲህ ወይ የምትደፍራት እህትን ነው ወይ እናትን ነው ወይ ሴትን ልጅን ነው። እንግዲህ አንቱ የአላህ መላእክተኛ አላህ ይህን በሽታ እንዲያነሳብኝ ዱዓ አርጉልኝ አለ። እጁን ይዘው ደረታቸውን ዱዓ አረጉለት። ያን ዱዓ ካረጉልኝ ጀምሮ ዚናን አስቤ አላቅም። ሞባይላችን አላህን ካልፈራም ብዙ እናይበታለን። እንግዲህ ከአፍሪካ ከ54 ወይም ከ55 ሀገር የራቁት ፊልም በማየት 8ኛ ደረጃ ያለ ነው እኛ ኢትዮጵያ ነው። ይሄ እንግዲህ ቁርስ እያሰብን ምሳ እያሰብን ራት እያሰብን ያለንበት ኑሮ ነው። ቁርሱን በደንብ ብንበላስ፣ ምሳስ በደንብ ብንበላስ፣ ራትስ በደንብ ብንበላ ምን ሊፈጠር ይችላል የሚለው መገመት አያዳግተን። ስለዚህ ተፈጥሯዊ አላህ የሰጠን ጸጋ በሚፈልገው ተፈጥሯዊ ነገር እንድናሳልፍ ነው ዋናው መልእክታችን። ስለዚህ ዘዊጁና የሚለውን ዱዓችንም እያደረግን ደላሎችንም አላህ እያበዛልን አባትና እናቶቻችንም እየነገርን ታሪክ መስራት አለብን። 4000 5000 ሰው ተከታተለ ማለት እኮ ዛሬ በጣት የሚቆጠር ሰው በጣት የሚቆጠር አንድ ሀገር ዓለምን እያመሰች ነው ያለችው። አንድ ሀገር ዓለምን እያመሰች ለበላ ለመጥፎ ወላሂ እኛ ከተነሳን ሁሉም ነገር ሲመጣ ዳያዎች የሉም ወይ? ሁሉም ነገር ሲመጣ የዲን ሰዎች የሉም ወይ? ያም ሲመጣ የዲን ሰዎች የሉም ወይ? እንትና ኡስታዝ የለም ወይ? እንትና ኡስታዝ ላይፍ አለው፣ እንትና ኡስታዝ ሚስት አለው፣ እንትና ኡስታዝ ልጆች አሉት፣ እንትና ኡስታዝ ይሯሯጣል። ዲኑ ለሆነ አካል የሚተው አይደል። የወንድሞቻችን ጉዳይ ወላሂ ያመናል፣ ያሳስበናል። አገቡ እንደሰታለን፣ ወለዱ እንደሰታለን፣ ሰላም ሆኑ እንደሰታለን፣ ተከባበሩ እንደሰታለን። ከዛም አልፎ ልጆቻቸው እንዲያሩ ሲባል ደስ ይለናል። ይሄ የሁላችንም ጥረት ነው መሆን ያለበትና ለሆነ አካል እንዳተው። ዛሬ ከተማርኩት ነገር እኔ ምን ስራ ይጠበቅብኛል ነው? ምን ስራ ይጠበቅብኛል? ፔጆቻችሁን የመጠበቅ ማንነታችን የሚለውጥልን ዲናችንን ከፍ የሚያደርግልን ሐላል አላህ የሚፈልገው ነገር የሚሰራልን ፔጅን የመጠበቅ ሚዲያዎቻችን የመጠበቅ በእያንዳንዱ ስራ መሄድ አለብን። እኛ እንቅልፍ ያዘን አያዘን ወላሂ አልከሰርንም። የቁጭ ብንል ብንቀጥልም አሁንም ምንም እንከስረው ነገር የለም። ሐሜት የለበት፣ የሰው ክብር አይነካ፣ አላህ አይቆጣብን። ሐላል ነው። አግቡ 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 ነው። ዳሩን ብለዋል። በቃ የመዳሪያ መንገዶች እነዚህ ናቸው። ይህን ደግሞ ላሰበ ሰው ደግሞ እንዴት እናደርግ ነው የጠየቃችሁትን ጥያቄ ወደፊት እናየዋለን። የሚያገናኙ አሉ፣ መልካም በምን መልኩ ያገናኛሉ እንጠይቃለን፣ እንረዳለን። የደረስንበት እንደዚሁ ደግሞ ቁጥሩ 2 ብለን ከወንድም የሙቤ ጋር ተነጋግሬ ዛሬው አዝጆ አላህ ያክብረው ሙቤ ና ለብቻ ያልቀመጥም ብዬ እንዳይከብደኝ ብዬ ሙቤንም ና ብዬው
ነው የመጣልኝ። አላህ ያክብረው፣ ዱንያ አኺራውን አላህ ያሳምርለት። ይሄ ቀላል ነገር አይደለም። ኢንሻአላህ በሌላም አጋጣሚ የኔ ፕሮግራሞች በሳምንት ቅዳሜም ብዙ ሰው አስቸግሮኛል 2 ቀን ብታረግልን ብለዋል። እንደምንም ለማድረግ ሞክራለሁ። ወቅታዊ ማንነታችን የሚለውጠን ደረጃችን ከፍ የሚያደርግልን ዲናችን የሚያስጠብቅልን ለሀገራችን የሚጠቅመን መልእክቶችን በየጊዜው እናስተላልፋለን። እንግዲህ በሰማነው የምንጠቀም አላህ አድርገን። ታሪካዊ ቀን ደግሞ ለሚሊዮኖች የምተርፍበት የመጀመሪያ ታሪካዊ ፕሮግራም አላህ እንዲያደርግልን እንመኛለን። በዚህ ፕሮግራም ላይ እኛ ጀመርን እንጂ ብዙ አቅም ያለው ሰው ያልገባም ይኖራል። ገብቶም ሰዓት የደከመው ሊኖር ይችላል። በፈለጋችሁት አጋጣሚ ነግራችሁን በዚህ ቢሆን ይሄ መምጣት ይችላል፣ በዚህ ቢሆን ይሄ መምጣት ይችላል በሚል በእንደዛ ከሄድን ሁላችንም ከተባበርን በአላህ ፍቃድ ብዙ ነገር እናሳካለን ብዬ አስባለሁ። አላህ Subhanahu Wa Ta'ala ይቀበለን። ታሪካዊ ቀን አድርጎ እንግዲህ ለውጥ የሚመጣበት ጊዜ አላህ ያርግልን። የትዳር ያለ ያለችው እህቴም አላህ ይዘውጃት፣ ከመጥፎ ቆሻሻ ነገር አላህ ይጠብቃት። ወንድሜንም አላህ ይጠብቀው፣ አላህ ይዘውጀው። ነገሮችን ሁሉ አላህ ቅርብ አላህ ያርግልን። ለጊዜያዊ ስሜት ብለን ከመሸነፍ አላህ ይጠብቀን። ክብራቸውን ከሚጠብቁት ከሚያስጠብቁት ሰዎች አላህ ያድርገን። እዚህ ቤት እንዳሰባሰበን በዚህ መልካም ስራ ወተዋሰው ቢልሐቅ ወተዋሰው ቢሰብር ነውና በመልካም ነገር እየተመካከርን ነው ያለነው። አላህ ሚዛናችንን ከፍ አላህ ያርገው። ሚዛን በሚቀመጥበት ጊዜ ዝቅ ከማለት አላህ ይጠብቀን። የተሻለን ሰዎች አላህ ያድርገን። አላህ መቅቡል አላህ ያርግልን። የተሻለ ትውልድ ምንሆን አላህ ያርገው። ከኛም ጀርባ የሚወጡ ትውልድን ያማሩ ትውልዶች አላህ ያርጋቸው። ያላገባቸው እህቴም አላህ በቃሽ አላህ ይበላት። የምታርፍበትን የሚያሳርፍበትን አላህ ይስጠው። ፈቅሩንም አላህ ያንሳልን። ብዙ ወንድሞች መርቀን ይሉና ኢኮኖሚካል ነገር ሲያነሱ ደግሞ ትንሽ ከበድ ይላቸዋል። ያላሰብነው ርዝቅ ደግሞ አላህ ኪሳችን ላይ አላህ ያስገባልን። ቀልባችንም ሀብታም አላህ ያርገው። አላህ ይቀበለን፣ አላህ ይቀበለን፣ አላህ ይቀበለን። በሰማነው ምን ሰራ ደግሞ አላህ ያድርገን። በትክክለኛ እሱ የወደዳቸው ፕሮግራም አላህ ያርግልን። እሱ የማይቆጣበት ፕሮግራም አላህ ያርግልን። አላህ መቅቡል አላህ ያርግልን። እሳት እየዘነበባቸው ያሉት ወንድሞቼም እህቶቼም እናቶቼንም አላህ Subhanahu Wa Ta'ala ይድረስላቸው። አላህ በቃቸው አላህ ይበላቸው። እንባቸውን አላህ በቃቸው አላህ ይበላቸው። አላህ ይቀበላቸው። እኛም ለዲን ጉዳይ ነው እየተመካከርን ያለነው። አላህ Subhanahu Wa Ta'ala ዱዓችንን ተቀብሎ እኛ የምንፈረጅበት ያዳመጠው የሚፈረጅበት የሚገደለው የሚፈረጅበት ሁሉም ፈረጃው የሚመጣበት ሌሊት አላህ ያርግልን። የተሳሳትነው ካለ ከነፍስያና ከሸይጣን ነው፣ ትክክል ከሆነ ከሚል አላህ ነው። በያላችሁበት የአላህ ጥበቃ አይለያችሁ። ወጀዛኩሙላህ ኸይረል ጀዛ። መልካም አዳር እመኛለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ቅድም የአዲስ መሐመድን ስልክ ያስቀመጥነው ቴክስት አድርጉልን ብለዋል። አሁን ምሽት ነው፣ በዚህ ሰዓት ብዙዎች እየደወላችሁ ነው። ከ100 ሰው በላይ ደውሎላችኋል። ስለዚህ ማሻአላ በጣም ወላሂ የሚበረታታ ነው። ቴክስት ብቻ ስምና ስልክ ቁጥራችሁን ቴክስት ካረጋችሁ ሰኞ ራሳቸው ይደውላሉ። የቢሮ ስልክ ነውና እየጮኸ ነው፣ ከ100 በላይ ስልክ እየጮኸ ነው፣ ማንሳት አልቻልንም ብለዋል። ይሄንን ነው የኡስታዝ ንያ ሁላችን እናውቃለን። ጉዳዩ ትኩረት ይሰጠው ዘውጁ ነው የሚለው ነውና ካሁኑ አንዳንድ ጥሩ ያልሆኑ ደግሞ ኔጌቲቭ ነገሮች በዚህ መከሰት የለበትም። እህቶቻችንን አዛት አድርጉ። ስክሪንሻት እያደረጉ እየላኩልን ነውና በተቻለ አቅም አላማውን እንዳይስትብንም ደግሞ ጥንቃቄ